ሰላም ውድ የጆይፉል ዜማ ቻናል ተከታታዮች በዛሬው ዕለት በመቀሌ ስታዲየም ግንቦት 23 በመቀሌ ስታዲየም በኤምኬሲ መሰረተ ክርስቶስና ብሉ ሆፕ ባፕቲስት መካከል ለዋንጫ የተደረገ ባለው ጨዋታ መካከል ለዋንጫ ባለው ጨዋታ መካከል ባፕቲስትና ኤምኬሲ በኤምኬሲ 1-0 መሪነት ረፍት ወጥቷል። በዚህ መሃል ስታፍ በልጆች አገልግሎት ዙሪያ የሚሰሩ ስታፍ ሰራተኞች የፕሮጀክት ሰራተኞች መካከል ለሁለት ተከፍለው ቀይ ከለበሰው በግራ በኩል ያለው የመቀሌ ፕሮጀክቶች ናቸው። በቀኝ በኩል ያሉት የወረዳ ወይም ከመቀሌ ውጭ ያሉት ተሳታፊዎች ናቸው። በእነሱ መካከል ነው እየተካሄደ ያለው የገመድ ጉተታ ፕሮግራም ነው። ማን ያሸንፋል እንግዲህ አብረን የምናየው ነው ማለት ነው። ኩራት ተከታተልቲ ጆይፉል ዜማ አሞንጎ ብሉ እና መሰረተ ክርስቶስ ዝግበር ዘሎ ግጥሚያ ኩዕሶ እግሪ በመሪሕነት መሰረተ ክርስቶስ 1-0 عرفت ወጽም ለው ህዝብ ገመድ ጉተታ አሞንጎ ሰራሕተኛታት በጸጋም ናይ መቀለ ስታፍ በየማን ድማ ናይ ወረዳ ስታፍ ወይ ከዓ ካብ ዝተፈላልዩ ፕሮጀክትታት ካብ መቀለ ወጻእ ዘሎ ፕሮጀክትታት እዮም ዘለው مقال ستاف بالسقام بيمان تجمروا يا مقال ستاف عشنا فينال لا مقال ستاف عشنا تغينا من لو سعر تغينا من لو أما على ستاديوم زكايت له ناي مزازمي كعسو أجري نوانشا برنامج